ሻርሻን ተወጣብኝ አንተ ነው እኮ ነው ሆዴን ነው ሙኛን ተኛ በቃ ጨርሳችሁ ጠጡ እሺ ወይ ዳሰተይ በቃ እንተዋለን ልጅ አይ ተጫወቱ እንዴ ተጫወቱ ኧረ እባክህ ጠዋት አይደል የወጣችሁ ከእናንተ ጋር ምን አድርጋ ተጣልተው ነው? ኧረ ዝም በይ። የት እዚህኛ ጋር ያለ ፖሊስ ጣቢያ? እሺ ኧረ መጣ በእናትሽ ከዛ አብረሻቱኝ መጣን እኮ መጣን። አሁን በእናትሽ አብረሻቱኝ እንዳትለያት መጣ። ማን ነው? ተስፋ ለምን ተጣልታ ነው? ነጠላውን ኤልሳ እኔ ምን አውቃለሁ ከማን ጋር ተጣልታ እንደሆነ። እና ቤተክርስቲያን ስመጣ ይሄ ነገር እንትና ላይ እሱ ይከተላል። ሰላም ያርገው እንጂ ራቀኝ እኮ መንገዱ። ደርሰናል። ያው ስንት ሰዓት ነው የወጣነው? ስንት ሰዓት? ይኸው እየደረስን ነው። አንቺ ደህና በሆነሽ በይ እንጂ እንደዚህ አይነት ጣቢያ አለ እንዴ? ጣቢያ ነው ኬሪስ። ኧረ በላሽ ሐኪም ቤት ነው ወይ ምንድን ነው ያመጣሽ? ይኸው ደርሰናል። ያው ነኝ ሰርፕራይዝ እንኳን ደስ አለሽ እናቴ። ምንድን ነው? ቤት ገዝተንልሽ ነው። ከወንድሞቼ ጋር ከእህቶቼ ጋር ተስማምተን ቴምር ሪስቴስ ቤት ገዝተንልሽ ነው። እንኳን ደስ አለሽ። እንኳን አብሮ ደስ አለን። አሜን። እንኳን አብሮ ደስ አለን። በትልቅ ደረጃ ድረሱ። አሜን። እድሜ ጤና ይስጣችሁ። ነይ ቁጭ በይ። እናቴ ዛሬ ዝናቡ እንዴት ነው? በስመ አብ እኔማ ደስ አለኝ። ለምን? አዋራ እሺ ለቅዳሴ ስንመለስ ክረምትን በዚህ ካልወጣን አይሆንም። ኧረ ብርዱ ዝናቡ እንዴት ይቻላል? ጀባ የእናቴ ልጅ ያዥ ይቅናሽ። አሜን። ያሰብሽው ይሳካልሽ። አሜን። ነይ አሜን ለሁላችን። ያለመጣሁልሽ ሽሮ ስለምትበይ አትችይው። እሺ አልሽኝ ጎመን አትችይው ድራማ ነው ግን። ኧረ ይሄ ራሱ ዝናቡ ራሱ ድራማ ሆኖ ትንሽ እህቴ ትጎጃለሽ። ይኸውም ቅድም ከዚህ አደረስ የት ሄድብን እኛ አይደል? ኧረ እንዳለ ደፎት እንደው ለመሬት ነው መሰለኝ። ኖ ሻት አድርጎ ያውጣሽ። አታፍሩም? አታፍሩም ወይ? ከባድ ነው። እንዴት አንገበግባል። የእናቴ ልጅ ቶሎ ያዥ ቀበሮ አንሺ፣ አስገቢያ ሰጪ አንሹ፣ ገባ ወጣ ሰይ አንሹ ይሄ ነገር ያዥ አንሹ እኮ ነው የምልሽ። ምን ላንሳ ዛሬ ፈታ ማለት ነው። ፈታ ዛሬ አከልኪና አታደሹ አትተዩ እንደዚህ አድርጌ አንቺ ሰብሬብሽ፣ አንቺ ነው የምሰብርብሽ። አንቺ ዝናብ ስለሆነ አንቺ በለኪያ ዛሬ አከልኪ ዛሬ ይኸውልሽ በእኔ እንዳታዝ። ብርዱ እኮ ነው ብርዱ። ትዝታ ብሎ የሆነ ሰው ቀሰቀሰና አሁን በሬዲዮ ስማ ትዝታችን የሚያምርብሽ ትዝታችን እናምጣልሽ ትዝታ ይምጣልሽ ብለን እኮ ነው። እስኪ እንደዚህ ላንቺ ሻፋልቼ እኮ ነው ሽሮ እንዳትበይ፣ ሽሮ ስለበላሽ ይበጠብጥሻል ብዬ እኮ ነው። ይበጠብጥሻል። እሺ ደክሞኛል። ተኛ በቃ ጠጡ፣ ጨርሳችሁ ጠጡ። እሺ ያዛተይ በቃ እንተዋለን። ልጅ አይ ተጫወቱ እንዴ ተጫወቱ እንተዋለን። አንቺ ከሽ መስጠላ ግዴለ ተጫወቱ ነው ማታሽ። እሺ ተጫወቱ። ተኝ በቃ መጣቁም ዛሬ አልተሳካም። መጣ አንቺ እሸት የላችሁ መለኪያ አምጣ። ንጓልከም ታመጪ ነው መሰለኝ። እሸት የላችሁ
በኔ ፊት በዚህ ሰዓት ይቀራል። በጾም ይቀራል። በዚህ ሰዓት በጾም እኮ ይቀራል። እናት ነኝ። ይቀር ማለት ነው? ተንገበገቡ። ይቀራል። ምን ማለት ነው? ይቀር ማለት ነው። እሺ ይቀራል። ይቀራል። እሺ አጨርሽው። እኔ ከሀገሬ ስወጣ የሀገር ሽቦ ጎረቤት ህዝብ ተሰብስቦ ቺሊ ጭንቅላት አላት ጭንቅላቷ ትልቅ ደረጃ ይደርሳታል ብሎ የሀገር ህዝብ ተሰብስቦ መርቀው በሀገሬ ሰው ታርዶልኝ የወጣው ሰው ነው። ታርዶልኝ መንግስት ወደ አጨብጭቦልኝ ወጣው። ያረፍኩባቸው ሰዎች ግን ይጠፈጥፉኛል፣ ይደበድቡኛል፣ ይነክሱኛል። እና መቼ ነው ያረፍኩ? ያረፍኩባቸው ሰዎች አሰሪዎቼ ይጠፈጥፉኛል። የሀገሬ ህዝብ ግን መርቁ ጭንቅላቷ ትልቅ ነው፣ ሰፊ ቦታ ትደርሳለች፣ ትልቅ ደረጃ ትደርሳለች ብሎ ነበር ያመጡ እና ሴትዮዋ ሰምተዋል እኮ የሀገር ህዝብ ሰምተዋል። አሰሪያ ሰምታለች። መንግስት ያምንባታል፣ ጭንቅላት አላት፣ ጥሩ ሰው ናት። እቺ ጭንቅላቷ የመንግስትን አገር ታስተዳድራለች ብሎ ህዝብ አምኖበት ሰምቶ ነው ያመጡኝ። ቤታቸው ካመጡኝ በኋላ ጥፊ የሚመቱኝ ጥፊ አይደለም፣ ህዝብ አልሰማም፣ ሀገሬ ህዝብ አልሰማም እንጂ መንግስት እጆትን ያስሮት ነበር። ግን የሀገሬ ህዝብ አጨብጭቦ ጭንቅላትሽ ትልቅ ደረጃ ይደርስሻል ብሎ አምነውበት ነበር ያመጡኝ። እርሶ ግን አሁን እናት የላትም ብለሽ አባት የላትም ብለው እርሶ ጥሩ አይሰሩም። ያደራ ልጅ ነኝ እኔ፣ ያደራ ልጅ ነኝ። አደራት የተመታሽ የህዝብ እርሶ አልሰሙም፣ በጆሮ አልሰሙም። እኔ እኮ እናቴ አንቺን አይደለም እዛ ህዝብ አምኖበት ህዝብ አምኖበት ማለት ፈልገሽ ነው? አይ አንቺን አይደለም እንደዚህ የምልሽ፣ ህዝብ አምኖበት መርቀው በጆሮ ሰምተዋል። ማን የሰማ? በጆሮ ሰምተው እኔ መንግስት አምኖበት እኔ አንድ ብለው ጆታ አሳሰሩታለሁ። ግን አበዛሽ ግን አንቺ ነው እና ልጅ ጭንቅላት አላት። ትንሽ አሁን በጋርድ ነው የምንቀሳቀሰው። በካሜራ አስቀርጽሻለሁ፣ ካሜራ አስገጥማለሁ። ስትደበድብኝ ስትመቺኝ የሀገር ህዝብ አምነውበት ተማምነን መርቀው ጭንቅላቷ ትልቅ ደረጃ እርሶ በጥብጦ ጭንቅላቴን ጠፍጥፎ ሲያዝሽ ጠፍጥፎ ከራሴ ጋር ነው እየጠጣሽ ጠፍጥፎ ትንሽ እያናገረኝ ነው እና ነው ጠፍጥፎ አቤት በዛ ዛፍ ላይ ሽማግሌዎች ቁጭ ብለው የመንግስት አካል ቁጭ ብለው ጭንቅላቴ ተማሪ ነሽ፣ እውቀት አለሽ፣ ጎበዝ በርቺ፣ ለመንግስት እጃ ስጪ፣ ሀገር አስተባብሮ ሙዛዛ ምን አባቷ ስማሙል አሁን ካሜራ አስገጥሜ ካሜራ አስገጥሜ እዛ ጋር ካሜራ እጅ ለመንግስት